ማን ነው? ሰላም አመሸ። እንዴት አመሸሽ? ሰላም ነው? ምን ሆነሽ ነው በዚህ በኩል ለሊት? አይ ምንም እንዴት ነህ? አበሻ ነህ? እዚህ ግቢ አበሻ ይኖራል ሲሉኝ ጊዜ እንደው በዚህ በኩል ለሊት መቼም ምን ሆና ነው የመጣችሁ ብለህ አስበሃል አይደል? እኮ ምን ገጥሞሽ ነው? ምንድነው የኔት ንገሪኝ። እንጀራ አምሮኝ ነው። እንጀራ አምሮኝ እንደው በቃ እንጀራ ፍለጋ ከሀገሬ ወጥቼ ይኸው እንጀራ ጥቼ በሩዝ በኩብዝ ተቃጠልኩኝ። ሰይጣን ገለውን በሚታጠብ ሰዓት የሰው በር ይንኳኳል። ነው አይደለም እንዴ? አንቺ ምን ማለት ነው? በዚህ ሰዓት እንጀራ ማለት የሰው ቤት ተንኳኩቶ ደግሞ እዚህ ሀገር ዱባይ ላይ ደግሞ እንደዚህ የሚባል ነገር አለ? ምን አለ አንድ እንጀራ እንደው ባለቤት ባጠባችሁ ጡት ይሻላል መቼም ይስጣል እንዴ? ባለቤት ባጠባችሁ ጡቶች እናንተ ግን አይደብራችሁ? ዱባይ ላይ የተንኳኳ እንጀራ ማሪ ተብሎ በዚህ ሰዓት ሰው ከተኛበት ረብሸሽ ምን እየቀለድሽ ነው? ምን ዱባይ ቢሆን ምን ችግር አለ? የባህላችን ወጋችን መካፈል ጎረቤትና መጠያየቅ ምን ነው ዱባይ ሆነ እንጂ እንጀራ ያንኳኳን እንጀራስ በርበሬስ ጨውስ አልተበዳደርንም እንዴ? ተው እንጂ አንርሳ እንጂ ምን ነው በላሁን ስጠኝ ወሬውን አታብዛ ርቦኛል። ለማንኛውም ላምጣልሽ። በጣም ገርሚ ሰው ነሽ ግን አንቺ። ኧረ በስመ አብ በይ እንጂ ሁለተኛ እንዳይለመድሽ። ሁለተኛ ምን ነው ሁለተኛ እንዳይለ ወጡስ ኧረ የምን ወጥ ነው ሰጠው ለማለት ምን ማለት ነው? ትናንትና ማታ በሬን አንኳኩታ አንዲት ልጅ እስቲ የምበላው ካለ ብላ ጠይቀኝ ሰጠኋት ብለህ ማውራት ይቀራል። ደረቅ እንጀራ የምትሰጠኝ እና ምን ፈለግሽ? ነጭ ውጪ። ደፋር ነሽ አንቺ። ደግሞ ሁለተኛ እዚህ እንዳደርሽ ሁለተኛ እንዳይለመድሽ። ዞር በይ። ቪዲዮአችን እንደ ድሮ እየታየ ስላልሆነ ኮፒ ሊንክ ሼር እያደረጋችሁ ፎሎ ደግሞ ያላረጋችሁ ቤተሰብ ፎሎ እያደረጋችሁ ሳቁ። ዝም ብሎ መሳቅ የለም።